1 ሊትር ቤንዚን እና 1 ሊትር ናፍጣ በአንድ ዓመት ጊዜ ውስጥ 3 እጥፍ ጨምሮ ከ300 ብር በላይ ሊሸጥ ይችላል። ይህንን የሚያስታወቁት የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ ናቸው። ሚኒስትሩ በዛሬው ዕለት ሰሞኑን በነዳጅ የችርቻሮ መሸጫ ዋጋ ላይ ስለተደረገው የዋጋ ጭማሪ መግለጫ ሰጥቶ ነው። እናም መግለጫቸው ላይ እንደተናገሩት ከሆነ አሁን ላይ ቤንዚን 101 ብር፣ ናፍጣ ደግሞ 98 ብር የሚሸጠው ቤንዚን ላይ መንግስት 67% ድጎማ፣ ናፍጣ ላይ ደግሞ 75% ድጎማ አድርጎ ነው ብለው ከነዳጅ ዋጋ ጭማሪው ጋር ተያይዞ አንዳንድ አሉባልታዎች እየተነሱ ነው የሚገኘው። በአጠቃላይ እንዳልኳችሁ መንግስት 75%ን ናፍጣ ላይ ድጎማ እያደረገ 67% ደግሞ ቤንዚን ላይ ድጎማ እያደረገ ከፍተኛ ወጪውን የተሸከመ መሆኑን እንዲታወቅ ለማለት ነው። እናም እዚሁ መግለጫ ላይ እንዳሳወቁት ከሆነ በአንድ ዓመት ጊዜ ውስጥ መንግስት ሙሉ ለሙሉ ድጎማውን አንስቶ ነፃ ገበያ እንዲሆን በአንድ ዓመት ጊዜ ውስጥ ማለት ነው እየሰራን ነው ብሎ በተቻለ መጠን በዓለም ገበያ ጋር ለማስተካከልና ከጎረቤት ሀገሮች ገበያ ጋር ራሱ ለማመጣጠን አጠቃላይ የነዳጅ ዋጋ ፕራይስ ዲተርሚኔሽኑ እጅግ በጣም ጥንቃቄ በተሞላ በተወሰነ ጊዜ ውስጥ እንዲፈጸም ጥረት እየተደረገ ነው። ምናልባት የታሰበው በአንድ ዓመት ውስጥ ይህንን የማጠናቀቅ ስራ ይሰራል ተብሎ እና ከድጎማ ሂደት ውስጥ የምንወጣበትና ለነፃ ገበያው የሚተውበት ሁኔታ መፈጠር ይኖርበታል የሚለውን ተይዞ እየተሰራ ያ ማለት መንግስት ድጎማውን የሚያነሳ ከሆነ 1 ሊትር ቤንዚን ማለት ነው ቀሪው 67% ሲጨመርበት 306 ብር ይመጣል። 1 ሊትር ናፍጣ ደግሞ ቀሪው 75% ሲጨመርበት 392 ብር አካባቢ ይመጣል።